ሰላም አለይኩም ወራህመቱላሂ ወበረካቱ። አህለን ሰህለን እንዴት ናችሁ ልጆቼ? ሰላም ናችሁ? በያላችሁበት አላህ ይጠብቃችሁ። ለቤት አዲስ ሆናችሁ ላይክ፣ ሰብስክራይብ፣ ሼር አድርጉ። ዛሬ የማሳያችሁ ልጌማት ነው። እዚህ የምታዩት 2 ኩባያ ዱቄት አለኝ። 2 ኩባያ ዱቄት፣ 1 ኩባያ ኒሻ፣ 1 ማንካ ኒሻ ማለት የበቀሎ ዱቄት ይሄ ማለት ነው። የበቀሎ ዱቄት 1 ማንካ፣ ሀሊብ ኒዶ 4 ማንካ 1 2 3 4 ማንካ ሀሊብ ኒዶ፣ ጨው፣ ፒክን ፓውደር። እዚህ ካሜራ አደርጋለሁ። ጨው አረኩኝ። ከዛ ካሜራ ግማሽ ማንካ ካሜራ፣ ቤኪንግ ፓውደር ግማሽ ማንካ ፓውደር ግማሽ ማንካ። ከዛ ሁሉንም አንድ ላይ አደባልቀዋለሁ ማለት ነው። 1 ማንካ ዘይት በዚች 1 ማንካ ሙሉ 1 ማንካ ዘይት። ከዛ ይሄን ሁሉንም አንድ ላይ አደባልቀዋለሁ። ውሃ የምጨምረው 1 ማንካ ከግማሽ በዚህ ነው የጨመርኩት። 2 ኩባያ ዱቄት ስላደረኩኝ በዚህ ውሃ ደግሞ 1 ኩባያ ከግማሽ ውሃ እጠቀማለሁ ማለት ነው። አንድ ላይ እኩል እንዲሆንልኝ አንድ ላይ ካደባለኩት በኋላ ሎሚ እጨምራለሁ። በዚህ 1 ማንካ ሎሚ ለምንድን ነው? አንደኛ ሲበላም በጣም ጣዕሙ ቆንጆ ነው እና ጥንካሬ ይኖረዋል። አንድ ላይ ካደባለኩት በኋላ ውሃ እጨምራለሁ። 1 ኩባያ ከግማሽ ውሃ። ከዛ 1 ኩባያ ልክ 1 ኩባያ ከግማሽ ውሃ አደርጋለሁ። ቀዝቃዛ ውሃም ሳይሆን ሙቅም ሳይሆን ለስስ ያለ ውሃ ማለት ነው። ከዛ አንድ ላይ በነገራችን ላይ ይሄ ሲሰራ በጣም እንትን መበላት ማለት አለበት። በደንብ መታሸት አለበት። ቢያንስ ግማሽ ሰዓት ነው መቆየት የሚችለው። ይሄ በደንብ መታሸት አለበት። ከወፈረም ትንሽ ውሃ መጨመር ይቻላል። ልክም ከሆነ እንደዛ። ይሄ በደንብ በደንብ ነው መመታት ያለበት ያለ ማቋረጥ እንደዚህ አድርጎ ያለ ማቋረጥ በደንብ ነው መመታት ያለበት። ልጆቼ ያላችሁን አስተያየት ኮሜንት ላይ አስቀምጡልኝ። ወዳችኋለሁ። በቃ ልክ እንደዚህ ጉልበት ያስፈልገዋል። በነገራችን ላይ በደንብ እንትን እንዲያምር ከፈለግን በደንብ አድርጌ ይሄው እንደምታዩት በጣም በደንብ ነው ያሻው። ልክ እንደዚህ ቀጠን ብሎ መቆየት አለበት። ከዛ ከድነውና ማይክሮዌቭ አስቀምጠዋለሁ፣ ሞቅ ያለ ቦታ ማለት ነው። በጣም ኩፍ እንዲልልኝ በደንብ መመታት አለበት። ካልተመታ ስንሰራው እንትን አይልም፣ ድርቅ አይልም። ሊጌማቱ ዝሆነ ዘይት ነገር አዝሎ ነው የሚነሳው። ልክ እንደዚህ ሆኖ ማይክሮዌቭ ጨምረዋለሁ ከድኜ። እንደዚህ ከግማሽ ሰዓት በላይ ነው የቆየው። ቶሎ ብሎ ነው ኩፍ የሚለው። አያችሁት? ማሻአላህ ላይሉን አድርጌ ማይክሮዌቭ ውስጥ ስላስቀመጥኩት ልክ አሁን ይሄ እንዳለ መነካካት የለበትም። ከጫፍ በኩል አድርጌ እጠብሰዋለሁ በዘይት ማለት ነው። ይሄው እዚህ ያቀረብኩት ዘይት አቅርቤያለሁ። ብዙ ጊዜ ልጌማ ስንሰራ ዘይት መሆን አለበት። እንደምታዩት ይሄ ሁለተኛ አይቦካም። ከጫፏ ብቻ ብድግ አደርጋለሁ ማለት ነው። ዘይት እያደረኩኝ አደርጋለሁ። ቢስሚላህ ቢስሚላህ። ልክ እንደዚህ አድርጌ በትንሿ ዘይቱ ላይ ጣል አደርጋለሁ። ይሄው እንደምታዩት ልክ እንደዚህ አድርጌ እሳቱን ቀስ አድርጌ እጠብሰዋለሁ። ማሻአላህ ነው፣ በጣም ቆንጆ ነው።
ልክ እንደዚህ ተጠብሶ ቀርቧል። ማሻላ በጣም ገርምሽ ነው። ከዛ እንደጨረስኩኝ ስምስም አደርግበታለሁ። የተጠበሰ ስምስም ማለት ነው። ማነው በዘይት የታመሰ ስምስም ልክ እንደዚህ አድርጌ ከላይ እንደ ዲኮር አስቀምጥበታለሁ። ይሄን ይመስላል። ውድ ሀገሬ ልጆች ያላችሁን አስተያየት ኮሜንት ላይ አስቀምጡልኝ። ወዳችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።